ሰላም ሰላም የመሰላል ቤተሰቦች እንደምንስከረማችሁ። በዛሬው ዝግጅታችን ለጀማሪ ማኔጀርነት ወይም ለማኔጀርነት የስራ ቦታ የምንወዳደርበት ጊዜ ምን አይነት ጥያቄዎች ሊመጡ ይችላሉ የሚለው የተወሰኑ አንዳንድ ጥያቄዎችን ለማየት እንሞክራለን። በመቀጠልም ባለፈው ሳምንት የነበረው ጥያቄ ምላሽ ወደ መጨረሻ ላይ የምንሰጥ ይሆናል። ሌላ አዲስ ጥያቄም ይኖረናል ማለት ነው። ወደ ዝግጅታችን ከመግባታችን በፊት እኛ እየበረታን እንድንሰራ ሞራል የሆነን ዘንድ ቻናላችን ሌሎች እንዲያዩት ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትዘንጉ። አስተያየት ካላችሁም እያካፈላችሁን እንድትሄዱና እንድናሻሽል ከእናንተ እንጠብቃለን ማለት ነው። ስለዚህ የዛሬው የመጀመሪያ ጥያቄያችን የሚሆነው አንድ ሰው ወደ ማኔጀርነት የሚመጣበት ጊዜ ልክ እንደተለመደው ሁሉ ቴልሚ አባውት ዩርሰልፍ ስለ ራስህ እንድትገልጽ ይጠበቃል። ይህ የሚሆነው እንግዲህ ባለህበት ድርጅት ውስጥ ሊሆን ይችላል ስራው፣ በሌላም ድርጅት ሊሆን ይችላል። ስለ ራስህ ትጠየቃለህ ማለት ነው። ስለ ራስህ በምትጠየቅበት ጊዜ ይህንን ጥያቄ ለመመለስ መዘጋጀት አለብህ። ከመጀመሪያው ከመግባት በፊት ወደ እንደዚህ አይነት ውድድር በምትመልስበት ወቅት ግን ምላሽህ አዎንታዊ የሆኑ ነገሮችን የያዘ መሆን መቻል አለበት። ስታወራም አንተ ልክ ማኔጀር እንደሆንክ አድርገህ ራስህን በመቁጠር በዛ ደረጃ ማውራት አለብህ። ከዛ ቀጥሎ ማኔጀር ለመሆን ምን ስታደርግ፣ ምን አይነት ጥረት ስታደርግ፣ የስራ ኃላፊነት ለመውሰድ ምን አይነት ጥረቶችን በግል ስታደርግም ነበር ግለጽ። ፍላጎቱም ችሎታውም እንዳለህ አስረዳቸው። ስለዚህ ብቁ ማኔጀር ሊያደርጉ የሚችሉ ብቃትህን ከመግለጽ ወደኋላ እንዳትል፣ ማፈርም አይጠበቅብህም ማለት ነው። እንደዚህ ያሉኝ እንዴ ምናምን የሚል ነገር ማለት ነው። ስለዚህ ለዚህ ምላሽ ከሚሆን አንዱ ለምሳሌ የሚሆነን ምላሽ ስሜ እገሌ ይባላል። በቅርብ ዓመታት ለማኔጀርነት አስፈላጊ የሆነ እውቀትና ልምድ ሳገኝ ቆይቻለሁ። ራሴን በእርግጠኛነት የምገልጸው በስራዬ ላይ ሁሌም የተደራጀው ጥረት የማድረግ፣ ለድርጅቱ ቢዝነስ ትኩረት የምሰጥ እና ለስትራቴጂ መሳካት ራሴን በመስጠት እሰራለሁ። ባለፈው ስራዬ ጠቃሚ የሆነ ፕሮጀክት የመምራት እድል አግኝቼ ነበር። እናም ሰዎችን መምራት ምን እንደሚመስል ለማወቅ አግዞኛል። ስለዚህ ፕሮጀክት ስትመራ ሰዎች ጋር እንዴት ትሰራለህ? ራስ ያሉትን ኳሊቲዎችን ገልጸሃል ማለት። ስለዚህ በእንደዚህ ሌቨል ተዘጋጅታችሁ፣ ይሄ እንደ ምሳሌ ተወስዶ በእንደዚህ አይነት ሌቨል ራሳችሁን አዘጋጅታችሁ ወደ ኢንተርቪው መግባት አለባችሁ ማለት ነው። ሁለተኛው የምንመለከተው ጥያቄ ደግሞ ምንድን ማኔጀር ለመሆን ለምን ፈለግ የሚል ጥያቄ ነው የሚመጣው ማለት ነው። ስለዚህ አንተ ማኔጀር ለመሆን ለምንድን ነው ያነሳሳ? ዝም ብለህ አንዳንድ ሰው ናቹራሊ ኃላፊነት መውሰድ የማይፈልጋል። አንዳንድ ሰው ደግሞ እዛ ላለችው የሆነች ነገር አለች ብሎ ጥቅም ትኖራለች ብሎ ሊሆን ይችላል። አንተ ግን ከልብ ማኔጀር ለመሆን ለምንድን ነው ያነሳሳ የሚለውን ፕሮፌሽናሊም ከፓሽንም አንጻር ለማስረዳት መቻል አለብን። ለምሳሌ ምሳሌ ሊሆን የሚችል አንድ ምሳሌ እዚህ ጋር እኔ ማኔጀር ለመሆን የፈለኩበት ምክንያት ሁሌም ጥረት የአዳዲስ ተግባራቶችን ለማየት፣ ቀጣይ የሆነ እድገት በራሴ ላይ ማምጣት ስለምፈልግ እና እንዲሁም በተመሳሳይ የስራ ዘርፍ ከተሰማሩ ሌሎች ድርጅቶች ጋር በገበያው ላይ መወዳደር ስለምፈልግ ነው። በተጨማሪም ማኔጀር ስትሆን ሁሉም ቀናት አንድ አይነት ውሎ የላቸውም። ይኸውም አንዱን ቀን ከስራ ባልደረቦች ጋር እንዴት የሽያጭ ማሳደግ እንዳለብህ ባወጣው ስትራቴጂ ላይ እንወያያለን። በሌላኛው ቀን ደግሞ አስቸጋሪ ከሆነ የስራ አጋር ወይም አቅራቢ ጋር እየተደራደርኩ ስለምውል፣ በሌላ በኩል በዚህ ኃላፊነት ስትሆን ሌሎችን መንገድ ማሳየት እና ማብቃት አንዱ የስራው አካል በመሆኑ እኔም ይህንን ስለምወደው ሲሆን፣ እንዲሁም ሰራተኛን እንዴት ማነቃቃት እንደሚቻልና በጎ አስተዋጽኦ ማድረግ እንዲችሉ ማድረግ አቅሙ አለኝ ብዬ ስለማምን ነው። በቃ ስለዚህ አንተ ክሊር የሆነ ፓሽን አለ፣ ገበያው ላይ ወጣ ካምፓኒው ላይ አንተ ተመሳሳይ ኢንዱስትሪ ውስጥ ካሉ ድርጅቶች ጋር ሰርተህ የተሻለ እገሌ እንደዚህ ማድረግ ይችላል የሚባል ነገር ማድረግ ስለምትፈልግ
ይህን ፓሽንን ገልጸሃል ማለት ነው። ስለዚህ አንድ ጥሩ የሚሆን ምሳሌ ጥያቄ ነው ማለት ነው። ሌላ የምንመለከተው ሀውዲ ሞቲቬት ቲም አብሮ የሚሰሩ የስራ ባልደረቦች እንዴት አድርገህ ነው የምታነቃቃቸው? እንግዲህ አንድ ሰው ወደ ማኔጀርነት የስራ ኃላፊነት በሚመጣበት ጊዜ አብሮት ያሉ ሰዎች ተነቃቅተው ስራቸውን በአግባቡ እንዲሰሩ ማድረግ አንዱና ዋነኛው የሚጠበቅበት ኃላፊነት ነው። ስለዚህ አንተስ ብትሆን እንዴት ነው የምታደርገው? ማኔጀር ብትሆን እንዴት አድርገህ ነው የምታነቃቃው የሚለው ጥያቄ አንዱ የማይቀር ጥያቄ። ስለዚህ ይህን ስትመልስ ደግሞ ምሳሌ የሚሆን ምሳሌ ሰራተኞችን ከማነቃቃበት መንገድ አንዱ በግልጽ እና አጠር ባለ መልክ በማስረዳት ነው ማለት ስለ ስራው ሁኔታ ማለት ነው። ሰዎች ስራው መሰራት ያለበት በምን ደረጃ መሆኑን እና ከነሱ ምን እንደሚጠበቅ ካወቁ ስራቸውን በተገቢ መንገድ ይሰራሉ ብዬ አምናለሁ። እኔ ሁሌም ሰራተኞችን ሀሳብ እንዲሰጡ በማድረግ እንዲነቃቁ አድርጋለሁ። እንደ ማኔጀር ሰራተኞች ሀሳብ እንዲሰጡ ስታደርግና በራሳቸው አስበው እንዲሰሩ ስትፈቅድላቸው ቦታ እንዳላቸው ስለሚያስቡ ተነቃቅተው ይሰራሉ። በመጨረሻም ሰዎችን ተገቢ የሆነ ስልጠና ከሰጣቸውና መልካም ስራዎችን ማመስገን ከቻልክ ባልደረቦች ሁሌም የተሻለ ስራ ይሰሩልሃል። ስለዚህ አንተ የምትጠቀምበት አንዱ ስራ እንዲሰራልህ በአግባቡ ነፃነት ሳጣ ኢምፓወር ታደርጋቸዋለህ፣ ፕሬዝ ታደርጋቸዋለህ። ሲያጠፉም ደግሞ የሆኑ ነገሮች እንዳልሆነ ይሄ ግን በማነቃቃት ፓርቱ ላይ ስለሆነ በእንደዚህ አይነት መልኩ መመለስ ይቻላል ማለት ነው። ሌላኛው የምንመለከተው ጥያቄ how would you deal with under performance? ዝቅተኛ የስራ አፈጻጸም ቢኖር አንተ ምን ታደርጋለህ? እንግዲህ ስራ በሚሰራበት ጊዜ ስራ በምታሰራበት ጊዜ በኃላፊነት የተቀመጠ ስታንዳርድ ይኖራል፣ የተቀመጠ ጎል ይኖራል። ከዛ ጎል ዝቅ ያለ ፐርፎርማንስ ሲመጣ ምንድን ነው የምታደርገው? ይህም አንዱ ከማኔጀር የሚጠበቅ ትልቅ ኃላፊነት ስለሆነ ማለት ነው። ስለዚህ አንተ እንዴት አድርገህ ነው የምትመልሰው ይህንን ጥያቄ የሚለውን ምሳሌ የሚሆነው ማለት ነው። ምሳሌ እንደ ስራ ኃላፊ እኔ ከፍ ያለ ደረጃ ለስራዎች አስቀምጣለሁ። ሆኖም ዝቅተኛ አፈጻጸም ካገኘው በመጀመሪያ ለምን እንደዛ እንደሆነ ለመለየት እሞክራለሁ። በግልጽ ዝቅተኛ አፈጻጸም ካመጣው ጋር እነጋገራለሁ። በትክክል ጉዳዩን ለመገንዘብ ጥያቄዎችን እጠይቃለሁ። ቶሎ ብሎ ወደ ድምዳሜ መሄድ ግን አስፈላጊ አይደለም፣ ምክንያቱም ተገቢ ስልጠና አልወሰድኩም ብለው ሊያስቡ ይችላሉና ወይንም በሆነ ችግር ውስጥ ሊሆኑ ስለሚችሉ ሁኔታውን በትክክል ከለየው በኋላ እንዴት መፈታት እንዳለበት እና ወደሚፈልገው ስራ ደረጃ እንዲመጡ እቅድ በማዘጋጀት በቅርብ ክትትል በማድረግ አበረታታቸዋለሁ። አለቀ። ስለዚህ በእንደዚህ አይነት መንገድ ዝቅ ያለ ፐርፎርማንስ ሲኖር እንዲሻሻል እንደ ስራ ኃላፊ እነዚህን ኃላፊነቶች ትወጣለህ ማለት ነው። ሌላ በዛሬ የምንመለከተው ጥያቄያችን ባለፈው ሳምንት ከነበረው አፕቲቲዩድ ጥያቄ የእሱ ምላሽ ምን ይመስላል፣ እንዴት ነው ይሄን መመለስ ያለብን የሚለውን እናያለን። ቀጥሎ የመጣው ቁጥር የቱ ነው? እዚህ ጋር 11፣ 16፣ 17፣ 22፣ 23፣ 28፣ 29 ከዛ ሁለት ቁጥሮች እነማን ናቸው የሚላል። ሁሌም እንደዚህ አይነት ጥያቄዎች ሲመጡ የሚጠየቅ ነገሮችን እንዴት አድርገን የማስተዋል ችሎታችንን በውስጡ ያለውን ሂደት እንዴት እንደሆነ የመገንዘብ የግንዛቤ ችሎታችንን ለመረዳት በአንዳንድ ካምፓኒዎች የሚጠየቁ ስለሆኑ ኢቭን ከዚህ በጣም ጠንከር ያሉ ብዙ ጥያቄዎች አፒር ስለሚያደርጉ ስለዚህ ከእነዚህ ውስጥ ቀጥሎ የመጡት ቁጥር አሁን እዚህ ያለው መጀመሪያ ማየት ያለብን እንዴት ነው ትሬንዱ ምንድን ነው ይመስለው የተሰራበት። እዚህ ጋር ስታል 11 አለ 16 ዘን 16 ብሎ 17 አለ 17 ብሎ ስታል 22 ምንድን ነው የሚያሳየን? ስለዚህ ሲምፕሊ ከ11 ወደ 16 ስንት ቁጥር ጨምሯል? 5 ከ16 ወደ 17 አንድ ቁጥር ጨምሯል። ስለዚህ ከ17 ወደ 22ስ 5 22 ወደ 27 ስለዚህ 29 ብሎ ምንድን ነው ይመጣው የሚለው ነው ጥያቄው። ምላሹ የሚሆን የመጀመሪያው 34 እና 36 አይደለም፣ 33 እና 34 አይደለም፣ 34 እና 35 ምላሹ እሱ ነው። 34 እና 30 35 እና 36 አይደለም። ስለዚህ ምላሹ 34 እና 35 ነው ማለት ነው። የዚህኛው ጥያቄ አንድ ይጨምራል 29
29 ብሎ 5 ይጨምራል 34 ይሆናል። አንድ ሲጨምር ከዛ ቀጥሎ ደግሞ 35 34 እና 35 ተራ ቁጥር 3 ምላሹ ይሆናል ማለት ነው። ለዛሬ ደግሞ ሌላ ጥያቄ ይዘንላችሁ ቀርበናል። የዛሬው ጥያቄያችን ደግሞ በጣም ቀለል ያለ ነው። ቀጥሎ የሚመጣው ቁጥር የቱ ነው ይላል። 2 10 4 8 6 6 8 4 አለ። ከዛ ቀጥሎ የሚመጣው ቁጥር የቱ ነው? ይህንን ጥያቄ በ10 ደቂቃ ውስጥ ራሳችሁን በ10 ሰከንድ ውስጥ ምላሹ ምን ሊሆን እንደሚችል ራሳችሁን ጠይቃችሁ ምላሻችሁን አዘጋጁ። ምላሾቻችሁን በኮሜንታችን ላይ ብታስቀምጡልን ደስ ይለናል። ራሳችሁን ፈትኑ። ምርጫዎቹን 10 ለ8 ምሮሃ 7 1። ስለዚህ ቀጥሎ የመጣው ቁጥር በሚቀጥለው ሳምንት ያገናኘን። ምላሻችሁን ኮሜንት ላይ ያስቀምጡልን። መልካም ጊዜ። ቻናሉን ላይክ፣ ሼር ማድረጋችሁን አትዘንጉ። የዛሬው ፕሮግራማችን እዚህ ጋር